السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد የተከበራችሁ የአላህ ባሪያዎች የአላህ Subhanahu Wa Ta'ala ፈቃድ ሆኖ ቤቱ ላይ እሱን ለማውሳት ወፍቆናል። ምስጋናው የተገባ ይሁን። አልহামዱሊላህ ረቢል ዓለሚን። አላህን የምናወሳበት ቦታ ላይ መገኘት ከአላህ Subhanahu Wa Ta'ala የሚሰጥ ትሩፋት ነው። ሰዎች ሰዓታቸውን ወይ ጊዜያቸውን በማይጠቅም ቦታ ላይ ያሳልፉታል። ሆኖም ከእንዲህ አይነት ሰዎች ወይ እንዲህ አይነት ተግባር የሚፈጽሙ ሰዎች ጋር ሳንሆን አላህ Subhanahu Wa Ta'ala ቤቱ ላይ ተሰብስበን እሱን እንድናወሳ ወፍቆናል። በዚህ በመንመካከርበት በሆነው መልእክት ላይ ማስተላለፍ የምፈልገው ሰባቱን الذين يذلهم الله في ذل عرشه የሚል ነው። ሰባት አካላቶች አላህ ያርሽ ጥላው ስር የሚያደርጋቸው የሆኑ የተገለጹ ሰባት አካላቶችን የሚጠቅሰውን ሐዲስ ነው ለማብራራት የፈለኩት። عن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم قال سبعه يذلهم الله في ذله قالوا يا الله نبي ሰባት ሰዎች አላህ በጥላው ስር ያደርጋቸዋል አለው። የቂያማ ቀን እንደሚታወቀው ብዙ አይነት መስተንግዶች አሉ፣ ብዙ አይነት ስጋቶች አሉ፣ ብዙ አይነት ጉዳዮች አሉ። የዛን ቀን የሰው ልጆች መግቢያና መውጫ የሚጠፋቸው የሆነ ቀን ነው። ሙቀቱ ከፍ የሚልበት፣ ወላጅ ከልጅ የሚሸሽበት፣ ልጅ ከወላጅ የሚሸሽበት፣ የትዳር አጋሮች የሚሸሹበት የሆነ ቀን ነው። ስልጣን ያላቸው አካላቶች በስልጣናቸው ምንም ማድረግ የማይችሉበት የሆነ የአላህ ውሳኔ የሚፈጸምበት ቀን ነው። እዛ ቀን ላይ አላህ ጥላው ስር የሚያደርጋቸው አካላቶች አሉ። ኢማሙን ዓዲል አሉ ነብዩ አለይሂ ሰላቱ ወሰላም። ፍትሃዊ የሆነ መሪ አሉ። መሪ ከተስተካከለ ብዙ ነገሮች ይስተካከላሉ። መሪ ከተበላሸ ብዙ ነገሮች ይበላሻሉ። የእስላም መሪ እስላምንና የአላህን ድንጋጌ በተገቢው ሁኔታ የሚያስቀምጥ ከሆነና ያ ተግባር ከቁርአን ከሐዲስ የገጠመ ከሆነ የቂያማ ቀን የአላህን ጥላ ከሚያገኙ ሰዎች መካከል ዋነኛው ይሆናል። ስልጣን ብዙ ጊዜ በደረጃው ሰዎችን ያጠፋል፣ የታወቀ ነው። ያም ሰዎችን ለማጥፋት የሚዳርጉ በጣም ብዙ ነጥቦች አሉት። ሰውየው አንድ ሰው ላይ እርምጃ መውሰድ ከፈለገ መውሰድ የሚችልበት መሳሪያ እጁ ላይ ይኖራል። ማዘዝ ቢፈልግ የሚያዛቸው አካሎች ዙራውን ይከቡታል። የሚያደርግበት ቦታ አይቸግረውም። ይህ ሁሉ ተሟልቶ እያለ ወደ አላህ ዞር ብሎ አላህን ፈርቶ በአላህ ህገ ደንብ የቆመ መሪ የቂያማ ቀን አላህ በጥላው ከሚያደርጋቸው ሰዎች መካከል ይሆናል አሉ ነብዩ አለይሂ ሰላቱ ወሰላም። ወሻቡ ነሻ ፊ ዒባደቲ ረቢሂ አሉ። ወጣት ሆኖ በጌታው አምልኮች ላይ ጊዜውን የሚያሳልፍ አሉ የአላህ ነብይ። ጊዜዋን የምታሳልፍ ወጣትነት እንደሚታወቀው ለብዙ ፍትናዎች የሚዳርግና ኃይል የተሞላበት ነው። ወጣትነት ለብዙ ፍትናዎች የሚዳርጉ ብዙ ነጥቦች አሉ። የጉርምስናን ጊዜ ገድቦ በኢባዳ ያሳለፈ አካልና ያሳለፈች አካል አላህ ዘንድ ካለው ጸጋ የሚደርሳቸው ይሆናል። ያንን ደግሞ አበላሽቶ ወደሚቀጥለው ሀገር የሄደ ሰው በዛ ባበላሽው ነገር ይጠየቃል። የአላህ ነብይ አለይሂ ሰላቱ ወሰላም ሁለተኛ የጠቀሱት ወሻቡ ነሻ ፊ ዒባደቲ ረቢሂ አሉ። ወጣቱ ሆኖ ጌታውን በማምለክ ላይ ያሳለፈ። በወጣትነት ያልተያዘ ነገር አይገኝም። ወጣትነት ለዕልም እስላምን ለመጠበቅ ሙስሊሞችን ለመጠበቅ መስጂድን ለመጠበቅ መድረሳን ለመጠበቅ ከተገለገልነበትና ከሰራነው አላህ ዘንድ ትልቅ ምንዳ አለ። ያም ምንዳ የአላህ ነብይ አለይሂ ሰላቱ ሰላም አላህ ጥላው ስር ያደርጋቸዋል።
የዛን ቀን የተለያየ ጉዳጉድ ውስጥ ገብቶ ከሚጨነቁና ከሚቸገሩ ሰዎች ማከል አይሆንም አሉ ነብዩ አለይሂ ሰላቱ ወሰለም። ወረጁሉን ቀልቡሁ ሙዓለቁን ፊል መሳጅድ አሉ ነብዩ። ሶስተኛው ልቡ በመስጂድ የተንጠለጠለች የሆነ መስጂድ ሰላት ይሰግዳል፣ ሰግዶም ሲወጣ ቀጥሎ ላለው ሰላት መመለስን ያስባል። ወይ ንግድ ቦታው ላይ ይሆናል፣ ንግድ ቦታውም ላይ ሆኖ ከፊት ለፊቱ የሚጠብቀውን ግዴታውን ሰላት የሚፈጽምበትን የአላህን ቤት ያስባል። ከሰዎችም ጋር ይሁን መንገድም ላይ ይሁን ሁሌ አላህ ያዘዘውን ትእዛዝ የሚፈጽምበትን ቦታ ይዘክራል አሉ ነብዩ አለይሂ ሰላቱ ወሰላም። ወረጁላን ተሐባ ፊላህ አሉ። ሁለት ሰዎች ደግሞ ለአላህ ብሎ የተዋደዱ አካላቶች በአሁኑ ሰዓት አላህ ካዘነላቸው ከጥቂቶቹ ውጭ መዋደድን ምን መሰረተው በዘር ነው ወይ በብር ነው ወይ በጉርብትና ነው ወይም ደግሞ በተለያዩ ነጥቦች ነው። ነገር ግን እቺ አንገብጋቢ የሆነችዋ ነጥብ እኛ ዘንድ ስትገኝ የምትገኝበት መንገድ የአላህ ነብይ አለይሂ ሰላቱ ሰላም ጠቀሷት። ተሐባ ፊላህ ያሉ ለአላህ ብሎ የተዋደዱ አካላቶች ሴቶች ከሴቶችም ጋር ይሁኑ ወንዶች ከወንዶችም ጋር ይሁኑ አማኞች እንዳጠቃላይ ከአማኞች ጋር የሚዋደዱትና የሚፋቀሩት ለጉዳያቸው የሚደራረሱት ሲሞቱ የሚቀባበሩት ሲቸግራቸው የሚረዳዱት ሲታመሙ የሚጠያየቁት ይሄ ሁሉም ለአላህ ተብሎ ከተሰራሉ የአላህ ነብይ። ይቺ በጣም ከባድ ነች። በተለይ በጊዜያችን በሀገራችን የተለያዩ ፍትናዎች በበዙበት ጊዜ ፍትናዎች እያንዣበቡ ያሉት ሱቆች ማዕከል ብቻ አይደለም ወይ መንገድ ላይ ብቻ አይደለም፣ መስጂድም ውስጥ በዘረኝነት ከፊላቸውን ዝቅ ከፊላቸውን ከፍ ያደርጋሉ። ይህ የሸይጣን ዋነኛው ወጥመዱና ዋነኛው መልእክቱ ነው። ይሄ የአላህ ነብይ ሲገልጹት ለአላህ ብሎ የሚዋደዱ አካላቶች አሉ። እነዚህ የቂያማ ቀን በዛ ሙቀት በዛ ጭንቀት በዛ ሽሽት ያ ወይለታ ለይተኒ ለም አተኺዝ ፉላናን ኸሊላ ያ ወይለታ ለይተኒ ለም አተኺዝ ፉላናን ኸሊላ በሚባልበት ወይ ጥፋቴ ወይ ምኞቴ ያንን አመፀኛ ጓደኛ አድርጌ ባላስኩት ኖሮ ተብሎ ሰዎች በሚመኙበት ቀን አላህ ጥላ ስር ከሚያስደርግ ትልቅ የሆነ ተግባር ነው። እይተማ አለይህ ያሉ ነብዩ አለይሂ ሰላቱ ወሰላም ውዴታቸውና ፍቅራቸው ተመስርቶ የነበረው አላህን በመታዘዝና ለአላህ የታዘዘን አካል ለአላህ ብሎ በመውደድ ቆይቶ መንገድ ላይ እዛ የተሰባሰቡ አሉ። ወተፈረቀ አለይህ እንደገናም ደግሞ በዛው የተለያዩ ሰዎች ሁሌ ዱንያ ላይ አይዘወትሩም። ተዋዶም የአላህን ህግና ደንብ እየፈጸሙ ባሉ ሰዓት አንደኛው ላይ ሞት መጥቶ ወደ አኺራ ሊሄድ ይችላል፣ ወይ አካባቢ ሊቀይር ይችላል፣ ወይ ልትቀይር ትችላለች። ነገር ግን ውዴታቸውና ፍቅራቸው ተመስርቶ የነበረው አላህን በመታዘዝና ለአላህ የታዘዘን አካል ለአላህ ብሎ በመውደድ ቆይቶ በዛው የተለያዩ የቂያማ ቀን አላህ ጥላው ስር ከሚያደርጋቸው አራተኛው እንደሆኑ የአላህ ነብይ ጠቀሱ። ወረጁሉን ጠለበቱ ኢምራአቱን አሉ ነብይ አለይሂ ሰላቱ ሰላም። አንድ ደግሞ ወጣት ሴት ትፈልገዋለች። ሴቶች ወንዶችን ይፈልጋሉ፣ ወንዶች ሴቶችን እንደምንፈልገው። ይህ ፍላጎትና ይህ ፍለጋ እስላም ባዘዘበት መንገድ ሸሪዓ ባዘዘበት መንገድ ከሆነ ተፈላጊ ነው። ጋብቻን መፈጸም እንዳለብን የአላህ ነብይ አለይሂ ሰላቱ ሰላም ተናግረዋል። ከዝሙት መራቅ እንዳለብን ዝሙት የአይን ዝሙት አለ፣ የእጅ ዝሙት አለ፣ የእግር ዝሙት አለ። እነዚህን የተከማቹ የዝሙት መንገዶችን ብልት እውን ያስብለዋል ወይ ያስዋሸዋል። ወደዛ ደረጃ እንዳይደረስ የአላህ ነብይ አለይሂ ሰላቱ ወሰላም ያ ማእሸረ ሸባብ መን ኢስተጣ ሚንኩሙል ባአተ ፈልየተዘወጃ፣ እናንተ የወጣት ክምችቶች ወይ ከናንተ ውስጥ የጋብቻን ጣጣ የሚችል ሴትን አምጥቶ ማኖር የሚችልና አስፈላጊውን የትዳር ማሟላት ያለበትን ነገር ማሟላት የሚችል አካል ካለ ያግባሉ የአላህ ነብይ። ይሄ በእስላም የሚወደድና የሚፈለግ ነው። ከዚህ ውጭ በህገ ወጥ የሚፈልጉ ወንዶችም ሴቶችም አሉ። እነዚህ የቂያማ ቀን አላህ ዘንድ ትልቅ ቅጣት የሚጠብቃቸው ሰዎች ናቸው። ዱንያም ላይ ከዚህ ከሚሰሩት ፋህሻና ከሚሰሩት ጸያፍ ከሆነ ነገር የተነሳ
የሚከፈላቸው ደሞዝ አለ። ሆኖም ይሄንን ጸያፍ የሆነውን የዝሙት መንገድ ተከፍቶ አንድ ሴት መታ ስትፈልገው አሉ ዛቱ መንስቢን ያሉ ነብዩ የገንዘብ ባልተቤት የሆነች ያቺም ሴት አንድን ወንድ ለዝሙት ወይ ፋህሻ ለመስራት የምትፈልገዋ ሴት ገንዘብ ያላት ባለ ሀብት ሆና ሳላሉ ወጀማል እንዲሁም ደግሞ ገንዘቡ ኖሯት ቁንጅናም ያላት የሆነች ሴት መታ እባክህ ፋህሻ ላይ እንውደቅ ብላ ጥሪ ስታደርግለት አዎ በአሁኑ ሰዓት በግልጽ ጥሪ ይደረጋል ወደ ዝሙት በተለይ የሙስሊም ጎረምሶች የሙስሊም ሴቶችም ወንዶችም በየሚዲያውና በየመንገዱ ወደ ዝሙት ይጣራሉ ሴቶች አላህና ነብዩን አለይሂ ሰላቱ ወሰላም የሚያስቆጣ የሆነ አለባበስ ለብሰው ይወጣሉ የውስጥ ልብሳቸው የሚያሳይ አይነት አለባበስ ለብሰው ይወጣሉ ወይም ደግሞ አካላቸውን ሙሉ በሙሉ የሚያሳይ ልብስ ለብሰው ይወጣሉ ያም የሚለብሱት ልብስ ወደ አላህ ያቃርበናል ወይ ደረጃችንን ከፍ ያደርገዋል ብሎ ሳይሆን የወንዶችን እይታ ወደ ራሳቸው ለማዞር የሚያደርጉት ጥበብ ነው ወንዶችም ይህንን ተከትሎ ሴቶችን በየጎዳናውና በየቲክቶኩና በየፌስቡኩ እንዲህ አይነት ጋጠወጥ የሆኑ አኺራቸውን የማያውቁ ቆም ብሎ ማሰብ የማይችሉ የአላህን ቃል ያልተገነዘቡ የመልእክተኛው መልእክት ያልደረሳቸው ያላወቁ አካላትን ተከትሎ የሚጠፉ ብዙ ወንዶች አሉ ይሄ በተለይ በጊዜያችን በጣም የሰፋ ነው ሰዎች ቤት ወይ መንገድ ላይ ወይ ታክሲ ወይ ትራንስፖርት ላይ ብቻ ሳይሆን እያንዳንዳችን ቤት ገብቷል ሰዎች በአሁኑ ሰዓት ቴሌቪዥን ያዘጋጃሉ በዛ ቴሌቪዥን ስክሪን ላይ የሚመለከቱት የአላህን ቃል ወይ ወደ አላህ የሚያቀርባቸውን ነገር ሳይሆን ወደ ዝሙት የሚጣሩ አካላቶችን የሚመለከቱበት ከዛም አልፎ ተርፎ እጃችን ላይ ሁላችንም አብዛኞቻችን ሞባይል ይዘናል ያ ሞባይላችን ብናየውና ቆም ብለን መመንከት ብንችል አብዛኛው ሞባይሉ ላይ ያለው ፋህሻ ነው ጸያፍ የሆነ ነገር ሰዎች ስናየው ቢያዩን የሚያሳፍር የሆነ ነገር ነው የምንመለከተው ሰዎች ቢያቁት ይንቁናል ብለን የምናስበው ነገር ነው ስልካችን ላይ ይዘን የምንዞረው አልፎ ተልፎ አንዳንድ ወላጆች ከምስታቸውና ከልጆቻቸው ይደብቁታል ስልካቸው ለምን ያን ነገር ከተመለከቱ የሰውየው ደረጃ ወይ የሴትየዋ ደረጃ ዝቅ ስለሚል ደብቆ ይዙበታል ሴቷም እንደዚሁ ይህ አላህ ዘንድ ይፋ ይወጣል ዱንያ ላይ ቢደበቅም እያንዳንዳችን በጋድም የምንሰራው ደብቀንም የምንሰራው ነገር አላህ ዘንድ ግልጽ ይወጣል ሆኖም የገንዘብ ባልተቤት የሆነችና የቁንጅና ባልተቤት የሆነች ሴት መታ እባክህ የሆነ ፋህሻ እንስራ ስትለው ፈቃል ይህ ደግሞ አላህን የሚያመልክ የሆነው የአላህ ባሪያ ካለ ኢኒ አኻፉላህ አረ እንዲህ አይነት ጸያፍ ውስጥ አልወድቅም እኔ እኮ ጌታዬን እፈራለሁ የቂያማ ቀን ውርደት አለ እስላም ደግሞ እንዲህ አይነት ጸያፍ የሆኑ ነገሮችን ሐራም አድርጓቸዋል ብሎ ይህንን ብይን ከሰጣሉ የአላህ ነብይ አለይሂ ሰላቱ ወሰላም ይህም አምስተኛው አካል የቂያማ ቀን ካለው ነበልባል ካለው ጭንቀት ነጃ ይወጣል አንድች ሴት መጀመሪያ አካባቢ ለዝሙት ስትጠየቅ እምቢ ብላ ዞር ብላ ነበርና ተቸግራ መታ አጠገቧ ተጠግቶ ደረስኩ ሲል እባክህ አላህን ፍራ የኔን ልጃገረድነት እንዳትነካው በሐቁ ቢሆን እንጂ ንካ አስረህ ቢሆን እንጂ ስትለው ብድግ አለ እንዲህ አይነት ሰዎች አላህ ዘንድ ትልቅ ምንዳ አላቸው በአሁኑ ሰዓት ግን ይደረጋል ይሄ ነገር ይፈጸማል ወይስ አላደርግም ብሎ ልጃገረድነታቸው ብክራቸውን ጠብቆ የሚቆዩ ሴቶች ፋራ ተብሎ ይተቻሉ በጊዜያችን ምንም አይነት ያልገባቸው መነጋገር ማይችሉ መስማማት ማይችሉ ማህይባን አድርጎ ነው የሚያያቸው ነገሩ በተገላቢጦሽ ሆኗል በዚህ አይነት ፍትና በበዛበትና ጸያፍ የሆኑ ነገሮች በተስፋፉበት ሰዓት የገንዘብ ባልተቤትና የቁንጅና ባለቤት የሆነች አካል ማንም በሌለበት ቦታ ላይ በተመቻቸ ቦታ ላይ መታ እባክህ ወደኔ ና ፋህሻን ፈጽም ስትለው አላህን እፈራለሁ ያለ አካል የቂያማ ቀን ከዛ ሙቀትና ከዛ ጭንቀት አላህ ጥላው ስር ያደርገዋል ወረጁሉን ተሰደቀ አሉ ነብዩ አለይሂ ሰላቱ ሰላም እንዲሁም ሌላኛው ደግሞ ስድስተኛው ሰደቃ የሰጠ አካል አሉ አኽፋ አታ ላ ተዕለመ ሽማሉሁ አሉ ግራው እጁ እስከማታቀበት ድረስ የደበቀ ማቱንፊቁ የሚንሁ ቀኙ የምሰጠውን ነገር ከግራው የደበቀ አሉ ነብዩ አለይሂ ሰላቱ ሰላም
بمعنى ريان ወይ ሰዎች ይውልኝ ይስሙልኝ የሚልን ምኞት ርቆ የአላህን ፊት ፈልጎ የሰጠ አካል ወይ የሰጠች አካል የቂያማ ቀን ካለው ጭንቀት አላህ ጥላ ውስር ያደርጋቸዋል አለ። ይሄም ረጅም ሚከድበትና ረጅም መታየት ያለበት የሆነ ነጥብ ነው። በአሁኑ ሰዓት ሰዎች እንዲህ አደረገ እንዲሉን ፈልገን ምናደርጋቸው በጣም ብዙ ነገሮች አሉ። ሰዎች ማያዩት ከሆነና ሰዎች ማይመለከቱት አይነት ነጥብ ከሆነ ግዴታ የሆነ ሰደቃውን ካን የሚተው ሰዎች አሉ። ነገር ግን ሰዎች አጠገብ የሚታይላቸውና የሚሰማላቸው የሚወደሱ አይነት ከሆነ ይሰጣሉ። ነገር ግን በተቃራኒው አላህን ፈርቶ የሚሰጥ አካል ወይ አላህ ስጥ ያለውን በተገቢው የሚሰጥ አካል በሚሰጥበት ጊዜ በቀኙ የሚሰጠውን ግራው እስከማታቅ አድርጎ የሰጠ አካል የቂያማ ቀን አላህ ጥላው ስር ከሚያደርጋቸው ሰዎች ማከል ነው አሉ የአላህ ነብይ። ወረጁሉን ذكر الله خاليا አሉ። ሌላኛው ሰው ደግሞ ወይ ሌላኛው አካል ገለልተኛ ሆኖ ከሰዎች አላህን ያወሳል። ብዙ ጊዜ እንዲህ አይነት ኢባዳዎች የራሳችንን ሁኔታ ቼክ ምናደርግባቸው ናቸው። ሰዎች አሉ በልምድ ብቻ መስጂድ ገብቶ የሚወጡ፣ ሰዎች አሉ መስጂድ አይገቡም እንዳይባሉ የሚገቡ፣ ሰዎች አሉ ሐጅ አላደረጉም እንዳይባሉ ብቻ የሚያደርጉ፣ ሰዎች አሉ አይሰጡም እንዳይባሉ ብቻ የሚሰጡ፣ ሰዎች አሉ ብዙ ነገር የሚያደርጉ ሰዎች አላደረጉም እንዳይሉን። ይሄንን ሁሉ አልፎ ግን ከሰዎች ተደብቆ ወደ አላህ ፊትን አዙሮ አላህን ማውሳት የራሳችን ኢማን ቼክ ምናደርግበት ነው። የአላህ ነብይ አለይሂ ሰላቱ ወሰላም ذكر الله خاليا አሉ። ተገሎ ሰዎች እንዲመለከቱት ሳይፈልግ ተደብቆ አላህን ያወሳ። በአሁኑ ሰዓት ሪያ ወይም ደግሞ ይስሙልኝ ይውልኝ በእግሩ የሚሄድበት ሰዓት ላይ ነው ያለነው። ሰዎች ዑምራ ሲሄዱ ገና ዑምራ ሐረም ከመድረሳቸው በፊት ከዚህ ከኤርፖርት ይጀምሩታል። ወደ አላህ ቤት እየሄድኩ ነው እያሉ ኦንላይን ገብቶ ዘመዳ ዘማዶቻቸውን ይጣራሉ። ወይንም ደግሞ ግቡና እስኪ ላይክ አድርጉልኝ እያሉ ወደ አላህ ቤት ይቅጣጫሉ። ወደ አላህ ቤትም ሲደርሱ ይሄው ደርሻለሁ ዑምራ ልጀምር ነው እያሉ ኦንላይን እያሳዩ ዑምራ የሚያደርጉ ሰዎች አሉ። ሐጅም እንደዚሁ ወይ አንዳንድ የሚሰጡ ነገሮችን የሚሰጡ ሰዎች አሉ። የሚሰጡትም ሰዎችን ለማነሳሳት ለማስተማር አይደለም፣ አስተማሪም አይደሉም። ወይ ሰዎችን እኔም እሰጣለሁ እናንተም ስጡ ብሎ የሚያስተምሩ አካላቶችም አይደሉም፣ አያውቁትም ጭራሽ። ነገር ግን የሚሰሩትን ስራ ሰዎች እንዲመለከቱላቸው ይፈልጋሉ። ሞባይላቸውም ላይ ያስቀምጡታል። በአሁኑ ጊዜ ሰዎች ዑምራ ማድረጋቸውን የምታውቁት ፕሮፋይል ላይ ገብታችሁ ብታያቸው ዑምራ መቼ እንዳደረጉ በምን ቀን እንዳደረጉ ሁላ ያስቀምጡታል። ይህ ባለበት ሰዓት አላህን ተገሎ ያመለከ ከዛ በኋላ ደግሞ ፈፋደት አይናሁ አሉ ነብዩ አለይሂ ሰላቱ ሰላም አይኑ እንባን ዱብ ያደረገች አካል ወይ ያደረገች አላህን ፈርቶ አንድ አካል ከዛ ብርድ ልብስ ከዛ አልጋው ወይ ከዛ ምንጣፉ ላይ ለሊት ተነስቶ በዛ ጨለማ ማንም በማይመለከትበትና ማንም በማያው ሰዓት እየሰገደ አይኑ እንባን ዱብ ካደረገች ወይ ካደረገች የቂያማ ቀን ካለው ውርደት ነፃ ከሚወጡ አካላቶች ናቸው አሉ የአላህ ነብይ። ሙተፈቁን ዐለይሂ ቡኻሪና ሙስሊም የዘገቡት ነው። አወለን ኢማሙል ዓዲል የሚባለው የፍትሃዊ የሆነ መሪ ሲባል እንግዲህ በመሪነት ደረጃ የተቀመጡ ሰዎች የሚፈሩት ነገር የለም የሚያስፈራሩበት ነገር ካልሆነ በስተቀር፣ የሚሰጣቸው ነገር የለም የሚሰጡት ካልሆነ በስተቀር። ሰዎች አወደሷቸውም አላወደሷቸውም አይፈሩም። ለምንድነው? ስልጣን እጃቸው ላይ ስላለ ሁሉን ነገር አደርጋለሁ ብሎ ስለሚያስቡ ማለት ነው። ይህ ትልቅ የፍትና ቦታ ነው። هو العادل الذي يتبع امر الله ያ ፍትሃዊ መሪ የሚባለው የአላህን ህግ ደንብ የሚከተል የሙስሊም መሪ የሆነ አካል ነው የተፈለገበት። አማ ከእስላም ውጭ ያሉ አካላቶች ምንም ቢሰሩ ምናልባት ዱንያ ላይ ያንን ውለታቸውን ያገኛሉ። ነገር ግን አኺራ ላይ ምንም ቦታ የላቸው። የሙስሊም መሪ ሆኖ በዛ አመራሩ ላይ ወይንም ደግሞ በዛ በሚመራቸው ሰዎች ላይ ፍትሃዊ ሆኖ የአላህን ህግ ደንብ የበላይ ያደረገ አካል የአላህ ነብይ አለይሂ ሰላቱ ሰላም በመጀመሪያ ደረጃ የጠቀሱት ቢወዲ ኩል ሸይን ፊ መውዲዒሂ ሁሉንም ነገር ቦታው ላይ በማስቀመጥ አላህ ያዘዘበትን ትእዛዝ አላህ እንዳዘዘበትና የአላህ ነብይ አለይሂ ሰላቱ ሰላም እንዳዘዙበት ቦታው ላይ የሚያስቀምጥ አካል ከሆነ ሚን ገይሪ ዚያደቲን ወላ ኑቅሳን
ምንም አይነት ጭማሪ ሳይጨምር ወይንም ደግሞ ሳይቀንስ አላህ ያዘዘበትን ትእዛዝ ቦታው ላይ የሚያስቀምጥ የሆነ መሪ ወላ የተቢዕ ሐዋሁ ስሜቱን ማይከተል ከሆነ ኢነማ ዩሪዱ ወጅህ አላህ አዘ ወጀል ይህ አካል የሚፈልገው የአላህን ፊት ነው። ፍትሃዊነት ከሁሉም ሙስሊም ይፈልጋል በደረጃው። ሙስሊሞች በኢማምነታቸው አላህን ይፈራሉ፣ መፍራትም አለባቸው። ፍትሃዊ ይሆናሉ፣ ፍትሃዊ መሆን አለባቸው። የመስጂድ ኮሚቴዎች ኮሚቴ በመሆናቸው ወይ ስልጣን በማግኘታቸው የአላህን ዲን የነብዩን ዲን መዋጋት የለባቸውም፣ ፍትሃዊ መሆን አለባቸው። የትዳር አጋሮች በትዳራቸው ጉዳይ ላይ ድንበር መተላለፍ የለባቸውም፣ ፍትሃዊ መሆን አለባቸው። ማንኛውም አስተማሪና ተማሪም ይሁን ሁሉም ሙስሊም ፍትሃዊ እንዲሆን ይፈልጋል። ፍትሃዊነት የሙስሊሞች እና የእስላም መገለጫ ጭምር ነው። ማከውኒ ግን በዋነኛነት ፍትሃዊ ከሆነ መሪ ሁሉም ሰው ይስተካከላል፣ ወይም ደግሞ ሀገር ሰላም ይሆናል፣ ሰዎች በሰላም ይኖራሉ፣ በሰላም ወጥቶ ይገባሉ። አላህም ከሰማይ ኒዕማውና ጸጋውን አውርዶ ከምድርም ቡቃያዎችን አብቅሎ ሰዎች በደስታና በበጎ መኖር ስለሚችሉ ዋነኛው ፍትሃዊነት ከመሪ ነው የሚፈለገው። ቀጥሎ ግን ከሁሉም ሙስሊሞች ፍትሃዊነት ይፈለጋል። ወይነማ ذكر ولي الامر ولي الامر የስልጣን ባልተቤት ወይንም ደግሞ የተጠቀሰው لأن القوة بيده አቅም ያለው በመሪ እጅ ነው። ለዚህ ነው ዑመር ኢብኑ አብዱል አዚዝ በጣም አላህን የሚፈራ ፍትሃዊ የሆነ እሱ በነበረበት ሰዓት ሰላም የሰፈነ የአላህ ህገ ደንብ የሚፈጸምበት ጊዜ ላይ የነበረ በጎ መሪ ብሎ ዑለማውል እስላም ይጠቅሱታል። ወላ ይኻፍ አሐደን መሪ የሆነ አካል ሁሉም ነገር እጁ ላይ ስላለ ማንንም አይፈራ። አረ መሪ የሆነ አካል ይቅርና አንዳንድ አላህና ነብዩን አለይሂ ሰላቱ ወሰላም የማያውቁ ወይ ዕውቀት የሌላቸው ነገ ያ ኃይልና ቁዋ ከራሳቸው ሊወገድ እንደሚችል የማያውቁ ሰዎች የመሪነት ደረጃ ላይ ያለ ዘመዱን ካንካላቸው ሰዎች ላይ እርምጃ ይወስዳሉ። እነዚህ በስልጣን ወይ ስልጣን ባለው ሰው በዘር ወይ ዘር ባለው ሰው ተመክቶ ጸያፍ ነገር የሚሰሩ ሰዎች ነገ መለከል መውት መጥቶ ከራሳቸው ሩሃቸው ወጣ ይህ አካላቸው በሰዎች እጅ ገብቶ ቀብር ላይ ገብቶ ተኝቶ ከዛ በኋላ ባለው ህይወት ይሄንን ሊጠየቁ እንደሚችሉ ቢያቁት ኖሮ ባልቀረቡትም ነበር። ነገር ግን ብዙ ጊዜ ስልጣን ታጠፋለች፣ ሀብትም ታጠፋለች፣ መልክም ጉርምስናም ሁሉም ያጠፋል። የማያጠፋቸው ግን ሙእሚኖችና ሙስሊሞች የአላህና የነቢዩን ህገ ደንብ የሚያውቁ ሰዎች በሲስተምና በብልሃት ይጠቀሙበታል። ስለዚህ ይህ መሪ በመጀመሪያ ደረጃ የተጠቀሰው ማንንም ስለማይፈራም ጭምር ነው። ፈኢዛ ሐከመ ቢልዓድል ይህ መሪ የሆነው አካል በፊታዊነት ከዳኘ ምናልባት ስልጣን በደረጃው ሊኖር ይችላል። ሰዎች ወይኛ ከእስላም ውጭ ያለ ሀገር ላይ ስንኖር ሰዎችን ማስታረቅ መዳኘት ወይ የተበዳደሉትን ነገር እንዲመልሱና እንዲቀባበሉ ማድረግ በምንችልበት ቦታ ላይም ከላይ ሆነን ፍትሃዊ ካልሆን የቂያማ ቀን እንጠየቅበታለን፣ የማይቀር ነው። ፍትሃዊ ከሆነ ግን አላህ ምንዳችን ይከፍለናል። ወኻለፈ ሀዋሁ ስሜቱን ተቃርኖ ይሄንን ፍትሃዊነት ካስገኘ ካነ ሚነ ሰብዐቲ الذين يذلهم الله في ذل عرشه يوم القيامة ይህ ሰው አላህ የቂያማ ቀን ጥላው ስር ከሚያደርጋቸው ከሰባቱ ዋነኛው አንደኛው ሆኖ ይገኛል አሉ የአላህ ነብይ። قال الله تعالى لزم الله قرآن لا ينديلان يا أيها الذين آمنوا كونوا قوامين بالقسط شهداء لله ولو على أنفسكم أو الوالدين والأقربين إن يكن غنيا أو فقيرا فالله أولى بهما فلا تتبعوا الهوى أن تعدلوا وإن تلووا أو تعرضوا فإن الله كان بما تعملون خبيرا يا أيها الذين آمنوا إن أنت يأمناتشو سوچوي يأمنوا سوچ بيتن يوم من قد بيكي درجة الله زند ወይ ደረጃ አላት። ያመነና ያላመነ መቼውንም እኩል አይሆንም። በህይወትም ባሉበት ሰዓት ሙቶም ቀብር ውስጥ ባሉበት ሰዓት የቂያማም ቀን ቢሆን ደረጃ አላቸው፣ አይገናኙም። ባላህ ያመነና የካደ አካል መስመራቸውም መንገዳቸውም የተለያየ ነው። ባላህ የካዱ አካላቶች የሚፈልጉትን ነገር ያደርጋሉ፣ ስሜታቸው ወደ ነዳቸው ይነዳሉ፣ የሚፈልጉትን ነገር ይፈጽማሉ።
ይህንን ምንም አይከለክላቸውም በል እንደውም ካልፈጸሙት ነው ቅር ሊላቸው የሚችለው ነገር ግን በአላህ ያመኑ አካላቶች አላህ ያዘዛቸውን ይፈጽማሉ የከለከላቸውን ተግባር ከፈጸሙ ግን ጸጸት ውስጥ ይገባሉ ወደ አላህም ይመለሳሉ እናንተ ያመናችሁ ሰዎች ወይ ኩኑ ቀዋሚነ ቢልቂስጥ ኢላ አላህ ፍትሃዊ ሁኑ ሹሃዳ ሊላህ ለአላህ መስካሪ የሆናችሁ ስትሆኑ ወለው ዐላ አንፉሲኩም ፍርድን ያለማዛባት ወይ ፍርደ ግምድል ያለመሆን በራሳችሁም ቢሆን አላህ አውል ዋሊደይኒ ወይንም ደግሞ በወላጆችም ቢሆን ብዙዎቻችን ከራሳችን በኋላ ለወላጆቻችን ቅድማ እንሰጣለን በወላጅ ድርድር ውስጥ አልገባም እንላለን ብዙ ጊዜ ይሰማል እንዲህ ምትሉለትም የወላጆች ጉዳይም ቢሆን ፍትሃዊ ሁኑ ይላል እስኪኛ ፍትሃዊ መሆን እንችላለን ወይ አንድ የኛ ወላጅ ጎረቤት ካለ አካል ተጣልቶ ጎረቤትም ቢበድል ወይ መንገደኛን ቢበድል ከወላጃችን በወነበት ሰዓት ወላጅ ተው ይቅርብህ አባቴ ምትሰራው ዙልም ነው ብለን እንላለን ወይስ አባታችን ከዙልሙ ጋር እናግዘዋለን ይሄ ወደ ራሳችን ማምጣት ያስፈልጋል ብዙ ጊዜ ልጆች ያባቶቻቸው ወይ የወላጅን ስሜት መከተል እንጂ ወላጆች የሳቱበትን ነገር ማስተካከል አይፈልጉም የሚያስተካክሉ ሰዎችንም ይቀየማሉ ለምን የኔ ወላጆች ለምን በዚህ ደረጃ ልክ ተገለጹ በሚል ማለት ነው አላህ ግን ራሳችሁን ብትሆኑ የወላጅም ጉዳይ ቢሆን ፍትሃዊ ሁኑ ይላል ወላ ቅርቢን እንዲሁም ደግሞ ቅርብ የሆኑ ዘመዶችም ቢሆኑ እናንተ ፍትሃዊ ልትሆኑ ይገባል ካጠፉ አጠፉ ካስተካከሉ አስተካከሉ ነው እንጂ ዝም ብሎ በበደላቸው ላይ ግፉ ቀጥሉ የሚል ስሜት ውስጥ ከገባን የቂያማ ቀን ትልቁ ውርደት ውስጥ እንገባለን የአላህን እዝነትም አናገኝም እየኩን ገኒየን አው ፈቂረን ፈላሁ አውላ ቢሂማ አላህ እነዚህ አካላቶች ድሃም ሀብታምም ቢሆኑ ለነዚህ አካላቶች የሚሆነውን ጉዳይ አላህ ነው የሚያውቀው ከኛ በላይ ለነዚህ ሰዎች አላህ አዛኝ ነው እኛ ዝም ብለን ስሜታችን ማራመዳችን ሊጎዳቸው ይችላል እንጂ መቼውንም አይጠቅማቸውም አላህ ያስቀመጠው ህግና ደንብ ፍትሃዊነት ነው የሚጠቅማቸው ዱንያም ላይ አኺራም ላይ ተጠቃሚ የሚሆኑት አላህ ባዘዛቸው ሲታዘዙ በከለከላቸው ቦታ ላይ ሲከለከሉ ብቻ ነው ተጠቃሚ የሚሆኑት فلا تتبعوا الهوى على الله ስሜታችሁን እንዳትከተሉ ስሜት ትነዳለች ሹፌሮች መኪናን እንደሚነዱት ንፋስ አዋራን ወደ ፈለገችው እንደምትነዳው ስሜት ደግሞ የሰው ልጆችን በደንብ አድርጋ ትነዳቸዋለች ሉጋም እስካላረጉባት ድረስ ይቺን ስሜት እንዳትከተሏት ታጠፋለች አለ ነፍስያ በመጥፎ ነገር ነው የምታዘው ከሸይጣን ጋር እገዛ ያደረገች ይቺን ነፍስያ ይቺን ስሜታችን ተከትለን ከሄድን የአላህን ህገ ደንብ እንጥሳለን ነብዩ የመጡበትን ዲን እናፈርሳለን ሸይጣንን እናስደስታለን ስሜታችን እናስደስታለን በሚቀጥለው ሀገር ግን ውድመት ውስጥ እንገባለን ስለዚህ ስሜታችሁን እንዳትከተሉ አንተ አድሉ ፍትሃዊ ከመሆን ስሜታችሁን ተከትላችሁ እንዳትሄዱ ይላል አው ትዕሪዱ فإن الله كان بما تعملون خبيرا على الله ወይንም ደግሞ ችላ ብላችሁ ስሜታችሁና ነፍስያን ተከትላችሁ ከመሄድ ተጠንቀቁ አላህ በምትሰሩት ስራ አዋቂ የሆነ ጌታ ነው ይላል ይሄም ሱረቱ ኒሳ 135ኛው ቁጥር ላይ ነው ثانيا ሁለተኛው የአላህ ነብይ አለይሂ ሰላቱ ሰላም የጠቀሱት ወሻቡን ነሻፊ ዒባደት ረቢሂ አንድ ወጣት ጌታውን በማምለክ ላይ ያሳለፈ አካል ብሎ የአላህ ነብይ ጠቀሱ በአሁኑ ሰዓት ወጣቶች የት ነው ያሉት በተለይ እሁድ ቀን የት ነው ወጣቶች የሚያሳልፉት ሰዓታቸውን የሚደነስበት ቦታ የሚጨፈርበት ቦታ ወይ ጫት የሚበላበት ቦታ ሴትና ወንድ ተቀላቅሎ የተለያዩ ማሲያ የሚሰሩበት ቦታ ላይ ነው የሚያሳልፉት አላህ ካዘነላቸው በጣት ከሚቆጠሩ ከትንሾቹ ውጭ በጣም ትንሾች ናቸው ለእስላም ፊታቸውን ያዞሩ የእስላምን ዕውቀት ያነሱ ነፍስያቸውና ሸይጣንን ገቶ ዘረኝነትን ገቶ መልካቸውን ቁመታቸውን ትምርታቸውን ገቶ ለእስላም ፊታቸው ያዞሩ ውስን ወጣቶች ናቸው በጣት ቢቆጠሩ የሚቆጠሩ አይነት ወጣቶች ናቸው ይሄው ለዚህ ቦታ ይሰጣል የአላህ ነብይ አለይሂ ሰላቱ ሰላም ሁለተኛ ብሎ አስቀመጡት ወይንማ خص الشاب ነብዩ አለይሂ ሰላቱ ሰላም ወጣትን የነጠውሉበት ምክንያት لكونه يغلب الشهوة ይሄ ስሜት ያሸንፈዋል ይነዳዋል ወይንም ደግሞ ይነዳታል ይሄ የአፍላ ጊዜ ወይንም ደግሞ ይህ የጨቅላነት ጊዜ ሉጋም ካልተደረገበትና ካልተሎገመ ወጣትነት ይነዳታል ይነዳዋል ለዚህ ነው በቁርአንና በሐዲስ ወይንም ደግሞ በትክክለኛው እስላም በመንሃጅ ሰለፍ ተርቢያ ያልተደረገላቸው ሰዎች ኢትዮጵያ ውስጥ ሙስሊሞችን የሚያሳፍር ተግባር የሚሰሩት በራቁት በኩል ብትሄዱ በአላህ የካዱ ሰዎች ማይሄዱትን ራቁትነት ይሄዳሉ የሙስሊም ሴቶች መቀባት ብትሉ ከእስላም ውጭ ያሉ ሰዎች ማይቀቡትን ቅባት ይቀባሉ ሽቶ ይቀባሉ
ንግግር ብትሉ ከእስላም ውጭ ያሉ ሰዎች ማይናገሩትን ፋህሻ ንግግር እንስሳ ቢሰማው የሚያሳፍር የሆነ ንግግር ይናገራሉ። ይሄ ወጣትነት ያደጋ ጊዜ ነው። ከተጠቀምንበት የምንጠቀምበት ካመለጠን ብዙ አደጋዎች ውስጥ የምንገባበት ነው። ለዚህ ነው የአላህ ነብይ አለይሂ ሰላቱ ወሰላም ወጣትነትን የገለጹት። ወሙላዘመቱሁ ሊልዒባዳ ዒባዳን ጸንቶ መሄዱ የዱሉ አላ ተቅዋሁ አያችሁ አላህን መፍራቱን ያሳያል ወይም ደግሞ አላህን መፍራቷን ያሳያል። አንድ ወጣት ስሜቱን ሳይከተል ወይም ደግሞ ስሜት ይዟቸው የሚመጡ ጣጣዎችን ሳይከተልና ቦታ ሳይሰጥ ለአላህ ቃል ፊቱን ያዞረ፣ ለነብዩ ሐዲስ ፊቱን ያዞረ፣ ለሰላት ፊቱን ያዞረ፣ ለኡምራ ፊቱን ያዞረ፣ ለሐጁ ፊቱን ያዞረ፣ መስጂድ ለመስራት ፊቱን ያዞረ፣ መድረሳ ለመስራት ፊቱን ያዞረ፣ ሙስሊሞችን ወደ መስጊድ በመጥራት ፊቱን ያዞረ ሰው ውስጡ ላይ አላህን የመፍራት ነጥብ ስላለው ብቻና ብቻ ነው። ያ ከሌለውማ ይሄንን የሚያደርጉ ሰዎችን ማየት በራሱ ያስጠላዋል ወይንም ደግሞ ከነሱ ጋር መሆን ያሳፍረዋል። የለመደውና ወይንም ደግሞ አብሮ የቆየው የአላህን ዲን ከሚያበላሹ ሰዎች ስለሆነ وعن المسعود رضي الله تعالى عنه أن النبي صلى الله عليه وسلم قال لا تزول قدم ابن آدم አሉ ነብዩ አለይሂ ሰላቱ ሰላም የበኒ አደም እግር ወይንም ደግሞ ኮቴው አትወገድም የውመል ቂያማ የቂያማ ቀን حتى يسأل عن 50 ስለ 5 ነገር ሳይጠየቅ ንቅንቅ አይልም አሉ የአላህ ነብይ። የለም የቂያማ ቀን ሰዎች ዛሬ የፈለጉበት መንገድ ወይ የፈለጉበት ዋሻ ወይ የፈለጉበት ስልጣን ወይ የፈለጉበት ዘረኝነት ወይ የፈለጉበት ሀብት ውስጥ ይደበቁ ችግር የለውም። የቂያማ ቀን መውጣታቸው አይቀርም። ስልጣን በአላህ እጅ ነች። ምድር የያዘችውን ትተፋለች። ሁሉ ነገር ለአላህ ታዛዥ ነውና በዛ ቀን ሰዎች ራቁታቸው መቅረባቸው አይቀርም። ራቁታቸውን ቀርቦ በዛ ቀን የዛች ጭንቀት ቀን ሂሳብ ይደረጋሉ ማይቀር ነው። 5 ነገር ይጠየቃል አሉ። عن عمره አሉ ነብዩ አለይሂ ሰላቱ ሰላም ስለ እድሜ ይጠየቃል። እድሜ በእስላም ቦታ ጊዜ አላት፣ ዋጋ አላት። በእስላም ከእስላም ውጭ ያሉ ሰዎች ጊዜ ማለት ወርቅ ነው ብሎ ቢሉትም እስላም ደግሞ ከዛ በላይ ቦታ አለው። ዛሬ የአላህን ቃል ካልቀራን በልጅነታችን አይናችን ሲደክም የአላህን ቃል መቅራት አልችልም። ጆሮአችን ሲደክም የአላህን ቃል ማዳመጥ አንችልም። እግራችን ሲደክም የአላህን ቃል ለመቅራት የነብዩን አለይሂ ሰላቱ ወሰላም ሐዲስ ለመቅራት መሄድ አንችልም። እድሜያችን ሲሄድ የተለያዩ በሽታዎች ይመጣሉ፣ ድክመቶች ይመጣሉ። የአላህን ቃል በስነ ስርዓት ማንሳት አንችልም። እስላምን መጠበቅ አንችልም። ሙስሊሞችን መጠበቅ አንችልም። ሽርክን ማውገዝ አንችልም። ተውሂድን ማንገስ አንችልም። የምንችለው በልጅነት ዕውቀት ካነሳን ብቻና ብቻ ነው። ስንትና ስንት ወላጆቻችን አሉ ስለ ሰላት አሰጋገዱን ካን ሳያውቁ 80 ዓመትና 85 ዓመት መስጊድ አወሰፍ እያሳለፉ ስለ ፋቲሃው እንኳን ቢጠየቁ ምንም አይነት ምላሽ የማይሰጡ፣ ስለ ላኢላሃ ኢላላህ ሲጠየቁ ላኢላሃ ኢላላህ ምን እንደሆነ የማያውቁ፣ ስለ አላህና ስለ ነብዩ ደረጃ ቢጠየቁ የአላህና የነብዩን ደረጃ ለይቶ የማያውቁ፣ የነብዩን አለይሂ ሰላቱ ወሰላም ዘሩን ካን እስከ 2 እስከ 3 ቆጥሮ ማይለዩ፣ የአላህን ሐቅና የነብዩን ሐቅ ወይም ደግሞ የአላህና የባሪያዎቹን ሐቅ ለይቶ የማያውቁ ስንትና ስንት ወዳጆቻችን አሉ። ከዚህ እምነታቸው ግን ኮልፌ ወስደን እንቀብራቸዋለን። ይሄ ትልቅ ጸያፍ የሆነ ነገር ነው። በዱንያ ክሳራ ወይንም ደግሞ በዱንያ አሉባልታ ወይ በዱንያ ቂለ ወቃል የሚተካ ነገር አይደለም። የቂያማ ቀን ትልቅ ንዳም ያለው ነገር ነው። በተለይ ወጣቶች አደራው ምላችሁ ዕውቀት አንሱ፣ ቁርአንን ቅሩ፣ ሐዲስን ቅሩ፣ መስጂድን ጠብቁ፣ መድረሳን ጠብቁ። የሙስሊሙ ማህበረሰብ የተለያየ አካላት እየተቆራመተው ነው፣ ወደ ኩፍር እየወሰደው ነው። ወደ ኩፍር እንዳይጠብቁ፣ ወደ ቢድዓ እንዳይጠብቁ፣ ወደ ሽርክ እንዳይጠብቁ። ይሄን ማንጠብቀውን እኛ ወጣቶች እስላም እየተዳከመ ይሄዳል፣ እየተዳከመ እንዳለው ማለት ነው። ስለ እድሜው ይጠየቃል። ፊማ አፍናሁ አሉ ነብዩ አለይሂ ሰላቱ ሰላም በምን እንዳባከነው በምንድን ነው የጨረሰው? ቲክቶክ በማየት ካፌ ገብቶ ቁጭ ብሎ ማኪያቶ እየጠጡ ሴቶችን እያስወጡ እያስገቡ በማየት ወይ መርካቶ ገብቶ የተለያዩ የገበያ ቦታዎች ላይ ተሰማርቶ በንግድ ነው በምንድን ነው ያሳለፍከው? ሂሳብ ይደረጋል የቂያማ ቀን። ለዛች ሂሳብ ምንድን ነው ያዘጋጀ ነው? ዛሬ ነጋዴዎች ዛሬውኑ ንግድ ፍቃድ አውጥቶ ትንሽዬ እንኳን ኪዮክስ ቢከፍቱ ሱቅ ቢከፍቱ ወይ የሆነ ቢዝነስ ላይ ቢገቡ የዛሬ ወር ወይ የዛሬ 2 ወር ወይ የዛሬ 3 ወር ወይ የዛሬ 4 ወር 5 ወር 6 ወር ካለፈ አመት ላይ መንግስት ለኦዲት እንደሚፈልጋቸው አውቆ አስቦበት ይሰራሉ። ለዚህ ቅርቢቷ ዱንያ ለቂያማ ቀን ምንድነው ያዘጋጀ ነው? ለረጅሙ ሀገር ለቀብር ምንድነው ያዘጋጀ ነው? ለረጅሟ መኖሪያ ቤት ለበርዘኹ ዓለም ምንድነው ያዘጋጀ ነው? ለረጅሟ
ጊዜ ይሄን ዋና ሂሳብ ማድረግ ያለብን። ስለዚህ በምን እንዳባከነውና በምን እንዳሳለፈው ይጠየቃል፣ ትጠየቃለች። ማይቀር ነው ይሄ። አላህ ዝም ብሎ አይደለም የፈጠረን። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አላህ ሰዎችንም ይሁን አጋንንትን አልፈጠርኩም። የፈጠርኩበት ዓላማ አንድና አንድ ብቻ ነው። ምንድነው? ዒባዳን 100% 99ም ሳይሆን 100% ለአላህ አድርጎ ከአላህ ውጭ የሚመለኩ አካላቶችን ጥሎ እኔን እንዲያመልኩኝ ብቻ ነው የመጀመሪያው ዓላማ የተፈጠሩበት ይላል። ሌላው ነገር ለዚህ እገዛ የተፈጠረ ነው። አላህ ለባሪያዎቹ ምድር ላይ በሚኖሩበት ሰዓት ኢባዳ በሚያደርጉበት ሰዓት ወደሚቀጥለው ሀገር ለመሸጋገር በሚሰሩት ስራ እገዛ እንድናገኝበት የተደረገ እንጂ መሰረታዊ የሆነ ነጥብ አይደለም። ቤት ሰራህም ተከራይህም በረንዳም አደርክ በጉዞም ጨረስከው ሰው ቤት ተቀጥረህም ጨረስከው ራስም ቀጠርክ ባለስልጣንም ሆንክ ባለስልጣን ስርም ሆንክ ነገ እቺ ካንተ ጋር ያለችዋ ነፍስህ ታመልጥና ጀሰድ በሰው እጅ ውስጥ ይገባል። ገላህን እንደፈለጉ ያደርጉታል ወይም ደግሞ እንደፈለጉ ይገለባብጡሃል። የፈለከበት ቦታ ላይ ሳትሆን ያልፈለከበት ጉድጓድ ውስጥም ትገባለህ። ይሄን አስቦ መዘጋጀት የሙእሚኖች ባህሪ ነው፣ ወይንም ደግሞ ወደ እስላም ፊታቸውን ያዞሩ ወጣቶች ባህሪ ነው። ስለዚህ ይጠየቃል አሉ። ዋን ሸባቢሂ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ለወጣትነቱ ወጣትነት ዋጋ አላት። በእስላም ወጣትነት ቦታ አላት። ወጣትነትን በዝሙት በተለያየ ነገር አጨማልቆ ጨርሶ መጨረሻ ላይ ነው መመለስ። ዝም ብሎ ከልጅነታቸው መስጊድ የገቡ ሰዎች የሆነ ነገር ሲያምራቸው ይወጣሉ ብሎ ወንዶችንም ሴቶችንም ወደ ዝሙትና ወደ ፋሻ የሚጠሩ ሰዎች አሉ። መጥፎ ነገር አይቶ የተመለሰ ይሻላል የሚሉ ሰዎች አሉ። ላ አይደለም፣ በፍጹም አይሻልም፣ ሊሻልም አይደራረሱም ጭምር። ምናልባት ስህተት ላይ የወደቀ ሰው አብቅቶልሃል ተበልተሃል አይባልም። ከተመለሰ ተመለሰ ነው። ተውበት ያደረገን አካል አላህ ይቀበለዋል። ግን በልጅነቷ ያላህን ህገ ደንብ ጠብቃና ጠብቆ የኖረ አካልና ተጨማልቆ የመጣ አካል መቼውንም አንድ አይሆንም። የቂያማ ቀን ኦዲት ሲደረጉ በኦዲቱ ጊዜ ያባከነው ጊዜ ላይ ሂሳብ ይደረጋል። ስለ ወጣት አሉ ፊማ አብላሁ በምን እንዳባከነው በምን እንደጨረሰው የቂያማ ቀን ይጠየቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወአማሊሂ ሚን አይነ እክተሰበሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ገንዘብም ከየት ነው ያመጣኸው? ዛሬ የምትለብስበት የምትበላበት ወድ ውስጥ የምታስገባው ለወላጆች የምታበላው ለምስት የምታበላው ለልጆች የምታበላው መስጊድ የምትሰራበት መድረሳ የምትሰራበት ሐጅ የምታደርግበት ዑምራ የምታደርግበት ዘመድ ጥየቃ የተለያየ ነገር ይዘህ የምትሄድበትን ገንዘብ ቤት በኩል ነው ያመጣኸው? ከወለድ ነው? ሰርቀህ ነው? አጭበርብረህ ዋሽተህ ነው? ድንበር ገፍተህ ነው? ሰዎችን ዘወልመህ ንብረታቸውን ቀምተህ ነው ያከማችኸው? አይቀርም፣ የቂያማ ቀን ይመጣል። ዛሬ በጮሌነት በዘረኝነት በስልጣን የሰዎችን ገንዘብ ቆርጦ የወሰደ የቂያማ ቀን ተሸክሞት ይመጣል። የማይቀር ነው። በምንድን ነው የከሰበው? ወፊማ አንፈቀሁ በምንስ ወጪ ያደረገው ይጠየቃል። ዛሬ ወላጆቻችን ለመስጂድ 10 ብርና 15 ብር ወይ 100 ብርና 1000 ብር ሲጠየቁ ያማቸዋል። የሚጠይቀውን አካል ይቀየሙታል። ነገር ግን ወደ ጫት ተራ ሲኬድስ የ1000 ብር ጫትና የ2000 ብር ጫት ገዝቶ ቤት ይዞ መምጣት ምንም አይመስላቸውም። ወይ የተለያዩ ጸያፍ የሆኑ አላህን የሚያስቆጡ ነገሮችን ገዝቶ ቤት መምጣት ምንም አይመስላቸውም። ለመስጂድ ለመድረሳ ማውጣት ግን ይከብዳቸዋል፣ አይፈቅድላቸውም ውስጣቸው። ከሰጡም ተሳድቦ ተቆጥቶ ነው የሚሰጡት። ደግመ ብትጠይቃቸው ሁለተኛ እኔ ጋር እንዳትደርስብ ይሉሃል። ነገር ግን ይሄ ገንዘብ የቂያማ ቀን ይጠየቁበታል። ሙስሊሞች ዛሬ የሚሰግዱበት ቦታ በሰፊው ያጡበት ምክንያት ምንድነው? የሙስሊም ባለሀብቶች ገንዘቡን ወዶ ባንክ ማስቀመጣቸው። ሙስሊሞች ዛሬ የሚታከሙበት አጥቶ ከእስላም ውጭ ያሉ ሰዎች እናሳክማለን ብሎ ወስዶ የሚያከፍሯቸው ለምንድን ነው? የሙስሊም ባለሀብቶች ዘካን በስነ ስርዓት ያለማውጣታቸው። የሙስሊም ታማሚዎች የሚታከሙበት አጥቶ ካንሰር ሲይዛቸው ወይ ጉበታቸው ችግር ሲደርስበት ሌላ አካል በዛ ቀዳዳ ገብቶ ቢያከፍራቸው በምን ምክንያት ነው? የሙስሊም ባለሀብቶች ለሙስሊሙ ባለመድረሳቸው ብቻና ብቻ። የቂያማ ቀን ይጠየቅበታል። ሁሉ ገንዘብ አማና ነው፣ ምስት አማና ነው፣ ዕልም አማና ነው፣ ሀገር አማና ነው። በስራችን ያሉ ነገሮች በአጠቃላይ አማና ናቸው። እነዚህን አማናዎችን በስነ ስርዓት ያደረሰ አካል አላህ ዘንድ ምንዳ አለው። ያበላሸና የሰበረ አካል ግን የቂያማ ቀን ሂሳብ ይደረጋል። በምን ወጪ እንዳደረገው ይጠየቃል። ወማዛ አሚለ ፊማ ዓሊም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ባወቀው ነገር ምንድነው የሰራው? ዓሊሞች ይጠየቃሉ የቂያማ ቀን። በል ጀሃነም የምትጀምርባቸው አላህ አስመስክሯቸው የሚያስዋሻቸው ሰዎች ተብሎ ከተጠቀሱት መካከል አንደኛው አላህ ዕልምን ሰጥቷቸው በዛ ዕልማቸው በዛ ዕውቀታቸው ለሰው ልጆች ያላስተማሩ ለራሳቸው ያልተገበሩ የሆኑ ሰዎች የቂያማ ቀን ይጠየቁበታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ረዋሁ ትርሚዚ ወሳሁል አልባኒ ሼኹል አልባኒ ሰይ ነው ብሎታል። ሰያ ላይ 946ኛው ቁጥር ላይ ታሊተን ወረጁሉን ቀልቡ ሙአለቁን ፊል መሳጅድ። ሶስተኛው የአላህ ነብዩ ሰለላሁ ዐለይሂ ወሰለም የጠቀሱት ቀልቡ በመስጂድ የተንጠለጠለ ምናልባት መንገድ ላይ ሊሆን ይችላል። የሰላት ጊዜ ያስጨንቀዋል፣ ይረብሸዋል።
ከመስጂድ ዙህርን ሰግዶ ሲወጣ ለአስር ያስባል። አስር ሰግዶ ሲወጣ ለመግሪብ ያስባል። መግሪብ ሰግዶ ሲወጣ ለኢሻ ያስባል። ኢሻ ሰግዶ ሲወጣ ደግሞ ሌሊት ተነስቶ የሚቆምበትን ሰዓት ያስባል። ሌሊት ሲሰግድ ደግሞ ፈጅር ጀማ መሄድን ያስባል። የሙእሚንና አላህን የሚፈሩ ሰዎች ወጣቶች ድርሻቸውና ስራቸው ይሄ ነው። በመስጂድ የተንጠለጠለች የሆነ ቀልቡም ወለቁም ቢበይቲላሂ ተዓላ በአላህ ቤት ቀልቡ የተንጠለጠለች የሆነ አካል አሉ። ወይን ካነ ጀሰዱ ኻሪጀ ሚነል መስጂድ ሰውነቱ ፊዚካሉ ከመስጂድ ውጭም ቢሆን ሰግዶ ሲወጣ ተመልሶ የሚመጣበት ሀታ አንዳንዶቹ የሚቆሙበትን ቦታ ሰፍ ያስባሉ። ሁለተኛ ሰፍ ላይ ነው የምቆመው፣ ሶስተኛ ነው የምቆመው፣ አራተኛ ነው የምቆመው፣ አወሰፍ ነው የምገባው ወይስ መጨረሻ ላይ ነው የምቆመው ብሎ ገና ሰግዶ ሲወጡ ለሚቀጥለው ሰላት ይጨነቃሉ፣ ያስባሉ። እንዲህ አይነትን የአላህን ባሪያ የአላህ ነቢይ ያወሱት። አን አቢ ሁረይረተ ረዲየላሁ ተዓላ ዐንሁ ቃል አላ አዱልኩም አላ ማ የምሑላሁ ቢሂል ኸጣያ ያሉ ነቢይ ዓለይሂ ሰላቱ ወሰላም አላመላክታችሁም እንዴ አላህ ወንጀልን የሚያብስበትን የሆነ ማመላከት ወይርፈላሁ ቢሂ ደረጃ አላህ ደግሞ ደረጃን ከፍ የሚያደርግበት ቃሉ በላ ያ ረሱላላህ አዎ እንዴ የአላህ መልእክተኛ ንገሩን እንጂ አሏቸው። ቃለ ኢስባጉል ውዱእን በስነ ስርዓት አሟልቶ ማድረግ አሉ ነቢይ ዓለይሂ ሰላቱ ወሰላም። አለል መካሪህ አሉ። ክፍለ ሀገር ብትሄዱ ይሄ ሐዲስ በደንብ ይገባቸዋል። አዲስ አበባ ወይም ደግሞ አዲስ አበባ ዙሪያ ላይ ያሉ ሰዎች ውሃው እንኳን ማሞቂያ ባይኖራቸው ውሃው በራሱ ሞቅ ያለና ውዱ ለማድረግ የማይከብድ ገላን ለመታጠብ የማይከብድ ነው። ወደ ክፍለ ሀገር ብትሄዱ ግን ውሃዎች መንገድ ላይ እየሄዱ ነው የሚያድሩትና በረዶ ናቸው። በእንዲህ አይነት ሁኔታ በእንዲህ አይነት ሰዓት በችግር ሰዓት ውዱን አስተካክሎ ያደረገ አካል አሉ። ይሄ አንደኛው ደረጃ ከፍ የሚያደርግ ነው። ወከስረቱል ኹጣ አሉ ነብዩ አለይሂ ሰላቱ ሰላም እርምጃን ማብዛት ነው። ኢለል መሳጅድ አሉ ነብዩ አለይሂ ሰላቱ ሰላም ወደ መስጂዶች መመላለስን ማብዛት። ወንትዳሩ ሰላህ ባደ ሰላህ አሉ ነብዩ ከአንድ ሰላት ወደ አንድ ሰላት መሸጋገርን መጠበቅም ይሄም አላህ ወንጀልን ከሚያብስበት ነገር ነው አሉ። ፈዛሊኩም ሪባጥ አሉ ነብዩ አለይሂ ሰላቱ ሰላም ይህ ነው ጂሃድ፣ ይህ ነው ወደፊት መቀጠልና መድካት አሉ የአላህ ነብዩ አለይሂ ሰላቱ ሰላም። አኽረጀው ሙስሊም ኢማሙ ሙስሊም ዘግቦታል 251ኛው የሐዲስ ቁጥር ላይ። ራቢያን አራተኛው ወረጁላን ተሃባ ፊላሂ እጅተማ ዐለይሂ ለአላህ ብሎ የተዋደዱ አካላቶች እዛው ላይ የተሰበሰቡ አካላቶች ወተፈረቃ ዐለይሂ እዛም ላይ የተለያዩ ሰዎች ወሚን አስባቢ ድኹልል ጀነህ ጀነት ከምንገባባቸው ነጥቦች ማዕከል ነው። አልሁቡ ፊላሂ ተዓላ ለአላህ ብሎ መውደድ ከአንተ ዘርም ባይሆን ከአንተ ጎሳም ባይሆን ወይንም ደግሞ ከአንተ አገርም ባይሆን እምነት ካለውና እስላምን የሚተገብር ወይ የምትተገብር አካል ከሆነች መዋደድ ይኖርብናል። ይሄ እስላም ያዘዘበት ነው። አልሙእሚን ሊልሙእሚን ከልቡንያን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙእሚን ለሙእሚን እንደ ግንባታ ነው አሉ። የሹዱ ባዕዱሁ ባዕደን አሉ። ከፊሉ ከፊሉን ያጠነክራል። ግንባታ ለመስራት ሰዎች ድንጋይ ያቀርባሉ፣ አሻዋ ያቀርባሉ፣ ሲሚንቶ ያቀርባሉ፣ ጠጠር ያቀርባሉ፣ ውሃ ያቀርባሉ። እነዚህ ነገሮች ተሰባስቦ ነው ግንባታ የሚሆኑት ወይም ደግሞ ቤት የሚሆኑት። ሙስሊሞች ራስ በራሳቸው ደግሞ እንደ ግንባታ ናቸው አሉ። ራስ በራሳቸው ደግሞ ይደጋገፋሉ አሉ። አንዱን የሆነ ነገር ሲነካው አንዱን እንደነካው ይቆጥረዋል። አንዱ ሲታመም አንዱ ይታመማል። የሙስሊም ጉዳት ነውና ስለዚህ አላህ ብሎ መዋደድ የቂያማ ቀን ደረጃ ከሚያስገኙ ነገሮች ናቸው። ላ ለገረድን ዱንያዊ ለዱንያ ጥቅም ተብሎ አይደለም። ሰዎች ለትምህርት ብሎ ጉርብትና ይፈጥራሉ፣ ውዴታን ይፈጥራሉ፣ ለስልጣን ብሎ ውዴታን ይፈጥራሉ፣ ለዘረኝነት ብሎ ይፈጥራሉ። አንዳንዶቹ ጭራሽ ከእስላም ውጭ እንኳን የሆነ አካል ከነሱ ጎሳ ቢሆን ከነሱ ዘር ከሆነ አወሰፍ ከራሳቸው ጋር አብሮ ከሚሰግደው ሌላ ብሔር እኩል አያደርጉትም። የሚወዱትና የሚያፈቅሩት የራሳቸውን ጎሳ ነው ከእስላም ውጭ እንኳን ቢሆን። ይሄ ትልቅ ውርደት ወይ እስላማችን የሚወስድብን ነገር ነው። እስላምን ያፈርሳል እንዲህ አይነት ነገር። ለአላህ ብሎ መጥላት ለአላህ ብሎ መውደድ ወላና በራ እስላም ከተመሰረተባቸው ዋነኛው መሰረትም ጭምር ነው። ነቢያቶች ለዚህ ነው የተወሰኑት ልጆቻቸውን፣ የተወሰኑት ወላጆቻቸውን፣ የተወሰኑት ዘመድ አዝማዶቻቸውን ትቶ የሄዱት። የአላህ ነብይ አለይሂ ሰላቱ ወሰላም የተወለዱበትን ተከብሮ የኖሩበትን መካ ዘሮቻቸውን ጥሎ ወደ መዲና የተሰደዱበት ምክንያት የአቂዳ የተውሂድ ጉዳይ ነው። ነቢዩላህ ኢብራሂም ከወላጃቸው የተጣሉትና እሳት ላይ የተወረወሩት የተውሂድ ጉዳይ ነው። ነቢዩላህ ኑህ ከልጃቸው የተለዩበት ጉዳይ የተውሂድ ጉዳይ ነው እንጂ በዘር ቅድሚያ ሰጥተን ከኛ ዘር ውጪ ያለ አካል መስጊድ አብሮንም እየሰገደ ከዛኛው አካል እኩል የምናደርገው ከሆነ በል አስበልጠን ነው ያንን የምንወድ ከሆነ የኛ ኢማን አደጋ ላይ ነው ያለው። ተመልሶ ቼክ ማድረግ ያስፈልጋል። ለዱንያ ተብሎ ሳይሆን፣ ለዘር ተብሎ ሳይሆን፣ ለስልጣን ተብሎ ሳይሆን፣ ለጉርምስና ተብሎ ሳይሆን፣ ለቆንጅና ተብሎ ሳይሆን ለአላህ ተብሎ ነው ውዴታ የሚፈጸመው። አን አቢ ሁረይረተ ረዲየላሁ ተዓላ አንሁ ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ ነቢይ እንዲህ ይላሉ
ላ ተድኹሉነ አልጀና አሉ ነቢ ዓለይሂ ሰላቱ ወሰላም ጀነት አትገቡም መቼ ድረስ ሐታ ቱእሚኑ እስከምታምኑ ጀነትን የሚገባው አማኝ ብቻ ነው አላህን በብቸኛነት የሚያመልክ ነው የሚገባው ቀንን የማይጨምር ሀጀርን የማይጨምር ሸጀርን የማይጨምር ኑር ሐውሴንን የማይጨምር ናይበሉኝ መዲናን የማይጨምር ይውሰዱኝ መዲናን የማይጨምር አገስኒ ያ ረሱላህ የማይጨምር ትክክለኛ አቂዳ ተውሂድ ያለው ሰው ነው ጀነትን የሚገባው አማኝ ነው የሚገባው إن الذين كذبوا بآياتنا واستكبروا عنها لا تفتح لهم أبواب السماء ولا يدخلون الجنة حتى يلج الجمل في سم الخياط ولا يدخلون الجنة حتى يلج الجمل في سم الخياط على الله ከአማኞች ውጭ ያሉ አካሎች የፈለገ ነገር ቢሰሩ አይገቡም ግመል በመርፌ ቀዳዳ እስከሚሾልክ ድረስ አይገቡም የተዘጋባቸው ናቸው ብሎ አላህ ወስኖታል ሙሽሪክ የሆነ በአላህ ላይ የሚያጋራ የምታጋራ አካል ሽርክ ያለበት አካል ጀነት حرام ነው በሙሽሪኮች ላይ ጀነትን حرام አድርጎታል ጀነት የሚገቡት ሙእሚኖች ብቻና ብቻ ናቸው ስለዚህ እስከምታምኑ ድረስ አሉ ወላ ተኡሚኑ አታምኑም ደሞ حتى تحابوا على النبي عليه الصلاه والسلام እስከምትዋደዱ ድረስ ሙእሚኖች ራስ በራሳቸው መዋደድ አለባቸው ሱንኒዮች ሰለፊዮች ራስ በራሳቸው መዋደድ መቻል አለባቸው አላህ ያዘዘበትን ሰላት በጀማዓ ለመስገድ ይረዳል ይህ መዋደድ አላህ ያዘዘበትን ሐጅ ለማድረግ ይረዳል ይህ መዋደድ አላህ ያዘዘበትን ጾም ለመጾም ይረዳል ይህ መዋደድ አላህ ያዘዘበትን መስጊድ ለመስራት ይረዳል ይህ መዋደድ አላህ ያዘዘበትን መድረሳ ለመስራት ይረዳል ይህ መዋደድ አላህ ያወረደውን ቁርአን ለመቅራት ይረዳል ይህ መዋደድ ነብዩ አለይሂ ሰላቱ ሰላም የተናገሩትን ሐዲስ ለመቅራት ይረዳል መጣላትና መጨቃጨቅ ንዛ ዘረኝነት ካለ ግን እነዚህ አይነት ነገሮች በሙሉ ከራሳችን ይወገዳሉ ስለዚህ ለአላህ ብሎ መዋደዳል አወላ አዱልኩም አላ ሸይኢን አሉ ነብዩ አለይሂ ሰላቱ ሰላም አንድ ነገር አላመላክታችሁም ኢዛ ፋልቱሙ ይሄን ስትሰሩት ተሐበብቱም አሉ ነብዩ ትዋደዳላችሁ አሉ አፍሹ ሰላም በይነኩም አሉ ነብዩ አለይሂ ሰላቱ ሰላም ዋነኛው አንኳሩ ነጥብ ስትገናኙ ሰላም ተባባሉ አሉ ነብዩ አለይሂ ሰላቱ ሰላም ዛሬ በምርጫ ወይንም ደግሞ በፍላጎት የምንለው ማለት ነው ዲን ያጠፋ አካል ሱናን የቀየረ አካል ቢድዓን ይዞ የመጣ አካል ሰላምታ ይነሳል ወይንም ደግሞ ይገለላል የአላህ ነብይ እንዳገለሉት ልክ ከአብ ኢብኑ ማሊክን ከኛ ጋር ጦርነት መሄድ አለብህ ብሎ ካወጁ በኋላ ነብዩ አለይሂ ሰላቱ ሰላም ቀርቶ ሲያበቃ የአላህ ነብይ ዞር በል እንዳታናግሩት ብሎ እንደዘጉት ማለት ነው ዑመርም እንደዚሁ ቢድዓን ያመጣን አካል ገርፎ ሰሃቦች የሚገኙበት ቦታ እንዳትገኙ ብሎ እንዳራቁት ይራቃል አዲስ ጭምርትን የጨመረ ሰው አማ ሱና ላይ አቂዳ ላይ መንሃጅ ሰለፍ ላይ ትክክለኛው እስላም ላይ ያለ ሰው ሰላምታ አስፈላጊ ነው የአላህ ነብይ አለይሂ ሰላቱ ወሰለም ጀነት ለመግባት ሰበብ ከሚሆናችሁ ነገር የማመላክትበት ነጥብ ሰላምታን ማብዛት አሉ በአሁኑ ሰዓት ሰላምታ ራሱ በዘር ሆኗል በመተዋወቅ ሆኗል ዛሬ የተኞቻችን ሙስሊም መንገድ ላይ አይተን አሰላሙ አለይኩም ብለን ምናልፈው የተኞቻችንን ደሞ አሰላሙ አለይኩም ስንባል ወአለይኩም ሰላም ምንለው ወአለይኩም ሰላም የሚሉት ራሱ የት ያገኛል ብሎ ዙሮ ካዩ በኋላ ነው የሚሉት እንጂ ቀጥታ ወአለይኩም ሰላም አይልም ባሁኑ ሰዓት ሰላምታ ራሱ በዘር በመተዋወቅ በግሩፕ ሆኗል ይሄ በፍጹም የተከለከለ ነው የአላህ ነብይ አለይሂ ሰላቱ ሰላም ትልቅ ነጥብ ብሎ ከተቀሱ ሰላምታን ማብዛት ነው ረዋው ሙስሊም ኢማሙ ሙስሊም ዘግቦታል የሐዲስ ቁጥር 54ኛው ቁጥር ላይ ኻሚሰን ወረጁልን ጠለበቱ ኢምራአቱ ዛቱ መንስቢን አሉ ነብዩ አለይሂ ሰላቱ ሰላም አንድ ጎረምሳ አንድ ሴት ፈለገችው አሉ የአላህ ነብይ አምስተኛውን ሲጠቅሱ ወጀማል እንዲሁም የቁንጅና ባልተቤት የሆነች ፈለገችው ተፈልገን ነው እንደ ዛሬኛ የምንጎተተው ተፈልገን ነው እንደኛ ዛሬ ቲክቶክ ላይ ወጥተን መስጊድ ከማሳለፍ ይልቅ ቲክቶክ ላይ ጊዜያችን የምናባክነው ተፈልገን ነው እንደ ፌስቡክ ላይ ጊዜያችን ወጥተን የምናባክነው ተፈልገን ነው እንደ ካፌ ገብተን ቁጭ ብለን ሴቶችን ከታች እስከ ላይ የምናየው ሳንፈልግ ነው የምናያቸው አንዳንድ ወንዶች ያሉበት አካባቢ ደስ አይላቸውም ሴቶች ያሉበት ቦታ ነው ደስ የሚላቸው አንዳንድ ሴቶች አሉ ሴቶች ያሉበት ቦታ የሚያስጠላቸው ወንዶች ያሉበት ቦታ ነው ደስ የሚላቸው አንድች ሴት ልጅ ያቺም ሴት ደግሞ የገንዘብ ባልተቤት የሆነች የቁንጅና ባልተቤት የሆነች ሴት የጠራችው አካል ፈቃልኒ አኻፉላህ እኔ አላህን እፈራለሁ ያላት አካል ወሐዘል ወስፍ አልመውጁድ في النساء المال والجمال ነው ይሄ ወስፍ ወይንም ደግሞ የአላህ ነብይ አለይሂ ሰላቱ ሰላም የጠቀሱት ወስፍ በሴቶች ላይ ገንዘብና ቁንጅና ነው وما ذلك من خاف الله عز وجل ከዚህም ጋር ሆኖ ግን አላህን የፈራ ወጅተነበ الوقوع في الفاحشه ፋይሻ ላይ ከመውደቅ የተጠነቀቀ አካል فإن الله يذله يوم القيامة في ذل عرشه الله سبحانه وتعالى የቂያማ ቀን በአርሽ ጥላው ስር ያደርገዋል አሉ የአላህ ነብይ
ቃል አላሁ ተዓላ ولا تقربوا الزنا إنه كان فاحشة وساء سبيلا ولا تقربوا الزنا ዝናን እንዳትቀርቡት ይላል አላህ እንዳትሰሩት አይደለም እኮ እንዳትቀርቡት ዛሬ ሰዎች ሙስሊሞች እየተጨባበጡ ኢማን በቀልብ ነው ይያሉ አይደል እንዴ የሙስሊም ሴቶች ከአንድ ሀገር ወደ አንድ ሀገር ያለ ማህረም እየተሸጋገሩ ኢማን በቀልብ ነው ይያሉ አይደል እንዴ አብሮ አንድ ክፍል ላይ ጫት እየቃሙና ሙዚቃ እያዳመጡ ኢማን በቀልብ ነው ይያሉ አይደል እንዴ አላህ ግን እንዳትሰሩት አይደለም እኮ የሚለው ወላ ተቅረቡ ዚና አላህ ዝሙትን እንዳትቀርቡት ከዝሙት መቃረቢያዎች መካከል መጨባበጥም ጭምር ነው የአላህ ነብይ አለይሂ ሰላቱ ወሰለም ኢኒ ላ ኡሳፊሁ النساء እኔ አጅነቢ የሆኑ ሴቶችን አልጨብጥም አሉ የአላህ ነብይ የተከበረችው ባልተቤት እናታችን አይሻ የነብዩ አለይሂ ሰላቱ ወሰለም እጅ የሴትን እጅ ነክታ አታቅም ይላሉ ሴቶችን እየጨበጡ ወይንም ደግሞ አቅፎ እየሳሙና እየሸኙ ኢማን በቀልብ ነው የሚሉ ሰዎች የዝሙት ጎዳና ላይ ነው ያሉት የዝሙት ጎዳናዎች በጣም ብዙ ናቸው ወላ ተቅረቡ الزنا انه كان فاحشة وساء سبيلا አላህ የዝሙት እኮ ወይንም ደግሞ ወደ ዝሙት ማቃረቢያ መንገዶችና ዝሙት ጸያፍ የሆነ ጎዳና ነው ወደ ዱንያ እንኳን ብናመጣው ዝሙት ላይ የወደቁ ሰዎች ወይ ዝሙትን የሚያጨማልቁ ሰዎች ህይወታቸው የተረበሸ ነው አላህ ለዚህ ነው ያልተነሳ ወይንም ደግሞ የማይነሳ የሆነ በሽታ አምጥቶ ይጣልባቸው በዚህ ዝሙት የተነሳ መንገዱ ጸያፍ ነው መንገዱ አደጋ ነው የህይወትም የቀጣዩንም ዓለም ጉዳይ የሚያበላሽ ጉዳይ ነውና ተጠንቀቁት ይላል ይሄም ሱረቱ ኒሳ 32ኛው ቁጥር ሳዲሰን ወረጁሉን ተሰደቀ አኽፋ hatta la ta'lama shimaluhu አሉ ነብዩ ሰለላሁ ዐለይሂ ወሰለም ስድስተኛው አንድ ሰው ነው ቀኙ የምትሰጠውን ግራው እስከማታቅ ድረስ አሉ ማቱንፊቁ የሚኑ ቀኙ የምትሰጠውን ግራው እስከማታቅ ድረስ ያደረገ አካል አልሙባለጋ ፊል ኢኽፋእ ይሄ ድካ የደረሰ አገላለጽ ነው በመደበቅ ጉዳይ ላይ ወልኢስራር ቢሰደቃ ሰደቃን በመደበቅ ጉዳይ ላይ ኢብቲጋእ ወጅህ الله تعالى ያላህ ፊት ተፈልጎበት የሚሰራን ነገር ኢን ቱብዱ الصدقات فنعما هي وإن تخفوها وتؤتوها الفقراء فهو خير لكم ويكفر عنكم من سيئاتكم والله بما تعملون خبير إن تبدو الصدقات على الله صدقان قلت بالتادرقو يا مارش نجل على الله وإن تخفوها بالدبقات وتؤتوها الفقراء مساكينوች ፉቀራ ደሃዎች በሰጧቸው فهو خير لكم ለናንተ የተሻለ ነው አንዳንዴ የሚሰጡ ሰደቃዎች አንዳንዴ በግልጽ ይሰጣሉ ምሳሌ ሰዎች አካባቢው ላይ ሰደቃ ያለመዱ ወይ መስጊድ መስራት ያለመዱ መድረሳ መስራት ያለመዱ ለኡስታዞች ክፍያ መክፈል ያለመዱ ውሃ ቁፋሮ ቁፍሮ እስላምን መጠበቅና ሙስሊሞች መጠበቅ ያለመዱ አካላቶች ባሉበት ቦታ አንድ ሰው እነዚህን ሰዎች ለማነሳሳትና እነዚህ ሰዎች ኸይር ስራ እንዲሰሩ ለማነሳሳት በግልጽ ሊሰጥ ይችላል ግን በጣም የተወደደችውና የተፈለገችው ደብቃችሁ የምታደርጓት ነገር ይችላል فهو خير لكم ለናንተ የተሻለ ነው ويكفر عنكم من سيئاتكم على الله ለናንተም ጸያፍ ከሆነ ወንጀላችሁ ያብስላችኋል والله بما تعملون خبير الله በምትሰሩ ስራ አዋቂ ነው ይላል ይሄም ሱረቱል በቀራ 271ኛው ቁጥር ነው ሳቢያን የመጨረሻው ነጥብ ወረጁልን ذكر الله خاليا ገለልተኛ ሆኖ አላህን ያወሳ እቺ ትልቅ የሆነች የሙእሚኖች መሳሪያ ነች ወይንም ደግሞ ኢማናችን ቼክ ምናደርግባት ምን ላይ ነው ያለውት ንፋቅ ላይ ነው ያለውት ይውልኝ ይስሙልኝ ውስጥ ላይ ነው ያለውት ወይስ ኢባዳዬ ከሰው ጋር ነው ለብቻዬ ሲሆን እንዴት ነው የሚለውን ቼክ ምናደርግባት ቦታ ነች እቺ አንድ ሰው ተገሎ አላህን ያወሳ ከዛስ ففادت عيناه አሉ ነብዩ አለይሂ ሰላቱ ወሰለም አይኑ እንባን ዱብ ያደረገች ወይ ያደረገች አካል ስንቶቻችንን አላህን ፈርተን ያለቀስነው አንዳንዶቹ አሉ ገንዘብ ሲጠፋባቸው ያለቅሳሉ ልጅ ሲሞትባቸው ያለቅሳሉ እናት ሲሞትባቸው ያለቅሳሉ አባት ሲሞትባቸው ያለቅሳሉ ከሀገር ሲሰደዱ ያለቅሳሉ ከሰዎች ሲለዩ ያለቅሳሉ አላህን ፈርቶ ግን ያለቀሱበት ጊዜ ትዝ አይላቸው አላህን ፈርቶ ያለቀሰው ማን ነው ያለቀሰችው ማን ነች አልቅሰናል የሚለውን ቼክ ማድረግ ያስፈልጋል የአላህ ነብይ አለይሂ ሰላቱ ወሰለም ففادت عيناه يعني من خشية الله عز وجل الله كمفرات يتنسى يمنጨች እንባ የአላህ ነብይ አለይሂ ሰላቱ ወሰለም ያለቅሱ ነበር ሰሃቦችም ያለቅሱ ነበር من الوقوف بين يدي الله عز وجل الله ዘንድ የቂያማ ቀን ስቆም ምንድነው የሚገጥመኝ እጣዬ ምንድነው እጣችን ምንድነው አላህ ዘንድ ስንቆም የቂያማ ቀን ዛሬ ልንሞት እንችላለን ነገ ልንሞት እንችላለን ከነገ ወዲያ ልንሞት እንችላለን ምናልባት አሁንም በአሁኑ ሰዓት የሚሞቱ ሰዎች አሉ ያቺን ሞት ስንቀምስና ወደ ቀብር ስንሄድ አላህ ዘንድ የምናቀርበው ምንድነው የሚለውን ከማስታወስ አንፃር ያለቅሳሉ የውመል ቂያማ ቀን يوم لا ينفع مال ولا بنون يوم لا ينفع مال
የዛን ቀን ደግሞ ገንዘብ አይጠቅምም ወላ በኑን ወይንም ደግሞ ልጆች አይጠቅሙም ኢላ መን አተላህ ቢቀልቢን ሰሊም ንጹህ የሆነችን ቀልብ ይዞ የመጣ አካል ብቻ ነው የዛ ቀን ነፃ የሚወጣው ከሽርክ ነፃ ከቢድዓ ነፃ ከዘረኝነት ነፃ ከሪያ ነፃ ከሱማ ነፃ ከሁሉም ጸያፍ ከሆነ ነገር ነፃ ሆኖ ንጹህ ቀልብ ይዞ የመጣ አካል የዛ ቀን ነፃ ይወጣል ጸያፍ የሆነ ነገር ይዞ የሄዱ አካላቶች አላህ ዘንድ ይዋረዳሉ አን ኢብኑ አባስ ረዲየላሁ ተዓላ አንሁ ቃል ረሱል ሰለላሁ ዐለይሂ ወሰለም አይናኒ ላ ተመስሁም النار አሉ ነብዩ አለይሂ ሰላቱ ሰላም ሁለት አይኖች ጀሃነም አይነኳቸውም አሉ የአላህ ነብዩ አይኑን በከት ምን ኸሽየቲላህ አሉ ነብዩ አንድ አይን ነች አላህን ከመፍራት ያለቀሰች አይን እሳት አይነካትም አሉ ነብዩ አለይሂ ሰላቱ ሰላም ወአይኑን ባተት ተህሩሱ ፊ ሰቢልላህ እንዲሁም ደግሞ ሁለተኛው አይን ነች ደግሞ በአላህ መንገድ ላይ ትግል ሲደረግ በአላህ መንገድ ላይ ትግል የሚያደርጉ ሰዎችን ጠላት መጥቶ እንዳይወራቸው ስትጠብቅ ያደረችን አይንም ደግሞ እሳት አይነካትም አሉ ነብዩ አለይሂ ሰላቱ ሰላም ረዋው ትርሚዚ ሼኹል አልባኒ ሰሂህ ነው ብሎታል ሰሂህ ላይ 2673ኛው ቁጥር ቃል ኢብኑ ቀይም ረሂመሁላሁ ተዓላ ኢብኑ ቀይም ምን ይላል አላህ ይዘንለትና ኢዛ ተአመልተ ሰብዓቱ الذين يذلهم الله عز وجل في ذل عرشه አለ እነዛ ሰባቱን አላህ የቂያማ ቀን በአርሽ ጥላ ስር የሚያደርጋቸውን ሰዎች የውመ ላ ذل الا ذله ጥላ ሳይኖር በአላህ ጥላ ስር የሚሆኑ ሰዎችን ስታስተነትን ወጀተሁ ምንማ ናሉ ذلك الذل አለ ይህንን ጥላ ያገኙት እኮ بمخالفه الهوى ስሜታቸውን ስለገቱ ነው ያገኙት ወጣትነቱም ወደ ተለያዩ ቦታ ይገፋል አይ አልፈልግም ብሎ ስልጣንም ወደ ተለያየ ቦታ ይፈልጋል አይ አልፈልግም ብሎ ሴትም ወደ ተለያየ ቦታ ትፈልጋለች ትስባለች አይ አልፈልግም ብሎ ስሜታቸውን ገቶ እዚህ ቦታ ላይ ስለቆሙ ነው ያላህን ጥላ ያገኙት ይላል ሮደቱል ሙሂቢን የሚለው ኪታብ ላይ 485ኛው ቁጥር ላይ ዘግቦታል ወከዛልክ እነማ ናሉ በኢኽላሲል አመል ሊላሂ ተዓላ ለአላህ ስራን አጽድቶ ከመስራት አንጻር ነው ያገኙት ወልቡዕድ ሚን ሪያ ከሪያ ርቆ ወስማ እንዲሁ ይስሙልኝ ከማለት ርቆ ስለሆነ ነው ይሄን ደረጃ ያገኙት ወቃል አላሁ ተዓላ ይሄንን ማስመልክቶ ደግሞ አላህ ምን ይላል فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا فمن كان يرجو لقاء ربه كنانت وسط كجيتاو غا مغناኘትን የሚከጅል على الله فليعمل عملا صالحا على الله በጎ የሆነ ስራ ይስራ ከሽርክ ከሪያ ከሱማ ከቢድዓ ከሙብተዲ ከተለያየ ጸያፍ ከሆኑ ነገሮች የራቀ የሆነ በጎን ስራ ይስራ ይላል አላህ ولا يشرك بعبادة ربه أحدا በጌታው አምልኮች ላይ ማንንም ምንንም እንዳይጨምርበት ይላል በተለይ ወላጆች አደራላችሁ የምፈልገው ነገር ጸያፍ የሆነው ሽርክ መራቅና መጠንቀቅ ይኖርብናል አላህ ቁርአኑ ላይ إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إثما عظيما إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء إلى الله ይህችን ጸያፍ የሆነችዋን ሽርክ ይዞ ወደሚቀጥለው ሀገር የተሸጋገረ ሰው ወይም ደግሞ ቀልቡ ላይ እየፈራ እየከጀለ ወይ ስጁድ እየወረደ ወይ ይረዱኛል ይጠቅሙኛል ብሎ ሌሎች አካሎች ላይ ተንጠልጥሎ ወደ አኺራ የሄደ ሰው አላህ አይምረውም ይላል ويغفر ما دون ذلك لمن يشاء በጌታው አምልኮች ላይ ማንንም ሳያጋራ ያምልከው ይላል አላህ ሱረቱል ካፍ 110ኛው ቁጥር ላይ የነብዩን አለይሂ ሰላቱ ወሰላም መንገድ በመከተል ላይ መበርታት ሰላታችን በጀማ በመስገድ ላይ መበርታት ቁርአን በመቅራት ላይ መበርታት ሐዲስን በመቅራት ላይ መበርታት መስጊዶቻችን መድረሶቻችን እንዳጠቃላይ ሙስሊሙን ማህበረሰብ በማገልገል ላይ መበርታት ያስፈልጋል ወደሚቀጥለው ሀገር በሰላም የምንሸጋገር ሰዎች አላህ ያደርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته